የሚለውን ሰምተን እንመለስ። إثيوبيا لؤلؤة البلاد رمز العلا رفيعة ኢትዮጵያ የልዕልና እንቁ የከፍታና የጽናት ምልክት በምድር ላይ ፈጣሪ የሰጣት ገነት የክብሯን መኖሪያ የደስታ ምድር የከበሩ መልእክታት እምነቶች መጠጊያ ሀገራችን ይላል። شوفوا أنا تكلمت كثير وقلت وحكيت وأثيوبيا 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 እነሆ እኔ ብዙ ተናግሬያለሁ፣ አውርቻለሁ፣ አውድሻታለሁ። ኢትዮጵያ ኢትዮጵያ ኢትዮጵያ። ይህ ሁሉ ውበት፣ ይህ ሁሉ ተፈጥሯዊ የውሃ ፍሰት ፏፏቴ ምንድን ነው? ይህ ከፈጣሪ የተሰጠ የምድር ገነት ነው። ሰላም ሰላም፣ ጤና ይስጥልኝ። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በአይነቱ ልዩ የሆነና ትኩረት የሳበው ትልቅ ርዕስ ይዘንላችሁ መጥተናል። ከቅርብ ጊዜ ወዲህ በኢትዮጵያ ጎዳናዎች በተፈጥሮ መስህቦችና በመዝናኛ ስፍራዎች አዳዲስ ነገር አስተውላችኋል። የአረብ ሀገራት ቱሪስቶች በከፍተኛ ቁጥር ወደ ኢትዮጵያ እየጎረፉ ይገኛሉ። ድሮ ወደ አውሮፓ ወይም እስያ ይጓዙ የነበሩት በርካታ የአረብ ተወላጆች አሁን ደግሞ ቀጥታ መዳረሻቸውን ወደ ኢትዮጵያ አድርገዋል። ለምን ይመስላችኋል? ይህን ድንቅ ታሪክና አረቦች ስለ ኢትዮጵያ ያላቸውን ልዩ ፍቅር ዛሬ አብረን እንቃኛለን። የአረብ ሀገራት በጋ ላይ ከፍተኛ ሙቀት በሚበዛበት ወቅት ኢትዮጵያ ደግሞ በነፋሻማና አረንጓዴ በሆነ የክረምት ወራት ውስጥ ትሆናለች። ይህ ተፈጥሯዊ ልዩነት ለአረብ ቱሪስቶች ትልቅ ማግኔት ሆኗል። በሀገራቸው የሚያቃጥለው ሙቀት ባለበት ወቅት እነዚህ አዲስ አበባና ልዩ ልዩ ክልሎች በመምጣት በሚያምረው የክረምት ዝናብና ጭጋጋማ አየር ይደሰታሉ። ብዙዎቹ እዚህ ስንመጣ ሙሉ በሙሉ አዲስ ህይወት ያገኘን ይመስለናል ይላሉ። የኢትዮጵያ ተፈጥሮ ለቱሪስቶች የተለየ ትርጉም አለው። ከጫፍ እስከ ጫፍ የለመለመ ተራራዎች፣ ወንዞችና ፏፏቴዎች የብዙዎችን ልብ ማርከዋል። ቱሪስቶች በቪዲዮቻቸውና በማህበራዊ ሚዲያ ገጾቻቸው ላይ የሚለቁት ምስል ይህንኑን ያረጋግጣል። የአውሮፓን ውበት በቅርብ ርቀት አገኘ ነው እያሉ ነው የሚደነቁት። በተለይ አዲስ አበባ ውስጥ የተሰሩት አዳዲስ ኮሪደሮች፣ ፓርኮችና የከተማ ማሻሻያ ውበቱን በእጥፍ ጨምረውታል። አረብ ቱሪስቶች ስለ ኢትዮጵያ ሲናገሩ ከምንም በላይ የሚያነሱት ነገር ቢኖር የኢትዮጵያውያንን እንግዳ ተቀባይነት ነው። በሄዱበት ቦታ ሁሉ በሚቀርብላቸው ክፍት መንፈስና ፈገግታ በጣም ይደሰታሉ። እዚህ ስንሆን እንግዳ ሳይሆን የራሳችን ቤት ያለን ያህል ነው የሚሰማን ይላሉ። የህዝባችን ቅንነትና ክብር ለሀገራችን ያላቸውን ፍቅር በእጅጉ ጨምሮታል። ከአየሩና ከተፈጥሮ ባሻገር የኢትዮጵያ የቡና ስነ ስርዓትና ባህል ሌላው ትልቅ ሳቢ ነገር ናቸው። በየቦታው የሚዘጋጀው ትኩስ ቡና፣ ባህላዊ ጨዋታና የሰላም መንፈስ ለእረፍታቸው ሙሉ እርካታን ይሰጣቸዋል። ከቤተሰቦቻቸው ጋር መጥተው በሰላም በደስታና ዘና ብለው የሚያሳልፉበት ጊዜ ለእነሱ በዋጋ የማይተመን ትዝታ ነው። የቫኬሽን ጊዜያቸው አልቆ ወደ ሀገራቸው የሚመለሱበት ቀን ሲደርስ ግን ስሜቱ ይለያል። በርካታ አረብ ቱሪስቶች በቪዲዮቻቸው እንደሚገልጹት ከኢትዮጵያ መለየት ይከብዳቸዋል። ገና ከአውሮፕላን ማረፊያ ሳንወጣ ነው ኢትዮጵያን መናፈቅ የጀመርነው ይላሉ። ወደ ሀገራቸው የሚመለሱት በሚቀጥለው ዓመት ደግሞ ተመልሰው የሚመጡበትን ቀን በጉጉት እየጠበቁ ነው። ኢትዮጵያ ውስጥ ያሳለፏቸው ቀናት፣ የአየር ጠባዩ፣ የህዝብ እንግዳ ተቀባይነትና ያዩአቸው ውብ የኪነ ህንፃና የተፈጥሮ ስራዎች በህሊናቸው ውስጥ ትልቅ ቦታ ይይዛሉ። ሁልጊዜ የሚናፍቋት ሁለተኛ ሀገራቸው እንደሆነች ያሳያል። ይህ ከፍተኛ የአረብ ቱሪስቶች ፍሰት ደግሞ በሀገራችን የቱሪዝም ሴክተር ላይ አዲስ ህይወት እየዘራ ይገኛል። ከዚህ ቀደም የነበረው የተለመደው የጉዞ ልምድ በመቀየር ኢትዮጵያ ለአረብ ቤተሰቦች ዋና ዋና ተመራጭ የመዝናኛ ማዕከላት እንድትሆን አድርጓታል። ይህ ለውጥ ለሆቴሎች፣ ለትራንስፖርት አቅራቢዎች፣ ለባህል ምግብ ቤቶችና ለሀገር ውስጥ እንግዶች ትልቅ የኢኮኖሚ እድልን እየፈጠረ ይገኛል። ከዚሁ ጎን ለጎን አዳዲስ የተገነቡት የከተማ ኮሪደሮች፣ ፓርኮችና የኪነ ህንፃ ውበቶች የሀገራችንን በጎ ገጽታ ለዓለም በማስተዋወቅ ረገድ ከፍተኛ ሚና እየተጫወቱ ነው። ቱሪስቶቹ የሚያነሷቸው ምስሎችና ቪዲዮዎች ኢትዮጵያ አስተማማኝ፣ ውብና ለጉዞ ምቹ ሀገር መሆኗን ለብዙዎች አስመስክረዋል። ለእነዚህ የአረብ ቱሪስቶች ሌላው ትልቁ ማግኔት የኢትዮጵያ ልዩ የምግብ ባህልና የአየር ጠባይ ነው። ብዙዎች ወደ ሀገራችን ሲመጡ ከለመዱት ፈጣን ምግብ ወጥተው ተፈጥሯዊና ጣፋጭ የሆኑትን የኢትዮጵያን ባህላዊ ምግቦች ለመቅመስ ትልቅ ጉጉት አላቸው። በተለይም በጋራ በሱፍራ ወይም በገበታ ቀርቦ የሚበላው ባህላዊ ምግብ የፍቅርና የወንድማማችነት ስሜታቸውን ይበልጥ ያጎለብተዋል።
ከዚህም በተጨማሪ በየመንገዱ የሚዘጋጀውና መዓዛው የሚስበው የኢትዮጵያ ባህላዊ ቡና ስነ ስርዓት ለቱሪስቶች የማይረሳ የእረፍት ጊዜ ትዝታን ይፈጥርላቸዋል። ከምግቡና ከቡናውም በላይ ደግሞ የሀገራችን አየር ጠባይ ይማርካቸዋል። አብዛኞቹ የአረብ ሀገራት በበጋ ወቅት በከፍተኛ ሙቀት የሚቃጠሉበት ጊዜ ኢትዮጵያ ውስጥ የሚኖረውን ንጹህ ለምለምና ነፋሻማ አየር ለነሱ ትልቅ እፎይታ ነው። የለመለሙትን ተራሮች እየተመለከቱ በነፋሻማ አየር መደሰታቸው ኢትዮጵያን ሁልጊዜ የሚመርጧት ተፈጥሯዊ ገነት እንድትሆንላቸው አድርጓታል። የአየር መንገድ ወደ ተለያዩ አረብ ሀገራት በሚያደርጋቸው ተደጋጋሚና ቀጥታ በረራዎች ምክንያት ጉዞ እጅግ አጭርና ምቹ ሆኗል። ከሪያድ፣ ከዱባይ፣ ከዱሃ ወይም ከኩዌት ተነስተው በትንሽ ሰዓታት ውስጥ አዲስ አበባ መግባት መቻላቸው ለአረብ ቱሪስቶቹ ትልቅ ቅልጥፍና ፈጥሯል። ይህ የአየር መንገዱ ጥራትና ተደራሽነት የጉዞ ውሳኔያቸውን እጅግ ቀላል አድርጎታል። በተጨማሪም የኦንላይን ቪዛ አሰጣጥና ለአረብ ሀገራት ዜጎች የሚደረጉ የቪዛ ማመልከቻ ሂደቱን የበለጠ አቃለውታል። ቱሪስቶች ቤታቸው ሆነው በትንሽ ደቂቃዎች ውስጥ ቪዛቸውን ማግኘት መቻል ወደ ኢትዮጵያ የመምጣት ፍላጎታቸውን በእጥፍ ጨምሮታል። ይህ አሰራር ሀገራችን ለቱሪዝም ዘርፉ ምን ያህል ዝግጁ መሆኗን ያሳያል። ወደፊት ሲታሰብ ደግሞ ይህ የቱሪዝም ፍሰት አሁን ካለበት በእጥፍ ይጨምራል ተብሎ ይጠበቃል። በሀገር ደረጃ እየተገነቡ ያሉት አዳዲስ የመዝናኛ ፓርኮች፣ የኢኮ ቱሪዝም ስፍራዎችና የሪዞርት ፕሮጀክት ሲጠናቀቁ ኢትዮጵያ በምስራቅ አፍሪካ ዋናዋ የቱሪዝም ማዕከል እንድትሆን ያደርጋታል። እነዚህ አዳዲስ ስፍራዎች ለአረብ ቱሪስቶች ተጨማሪ የጉብኝት አማራጮችን ይዘው የሚመጡ ናቸው። በተለይም የተፈጥሮ ሀብታችንን ሳይበላሽ ለቱሪዝም ክፍት ማድረግና ዘመናዊ አሰራሮችን ማካተት ሀገራችንን በዓለም አቀፍ ደረጃ ተወዳዳሪ ያደርጋታል። የአረብ ቱሪስቶች ፍልሰት በቀጣይም ለብዙ ዓመታት ተጠናክሮ እንዲቀጥልና የሀገራችንን የቱሪዝም ገቢ በከፍተኛ ሁኔታ እንደሚያሳድገው ይገመታል። በአጠቃላይ ኢትዮጵያ ለአረብ ቱሪስቶች ተመራጭ መዳረሻ እየሆነች የመጣችው በተፈጥሮ ሀብቷ፣ በምቹ የአየር ጠባይዋ፣ በህዝቧ እንግዳ ተቀባይነትና እየተስፋፋ ባሉት ዘመናዊ መሰረተ ልማቶች ምክንያት ነው። ይህ ፍሰት ለሀገራችን የቱሪዝም እድገት ትልቅ በር የከፈተ ከመሆኑም በላይ ሀገራችን በዓለም መድረክ በበጎ ጎና የሚያስተዋውቃት ድንቅ አጋጣሚ ሆኗል። አሁን ደግሞ ቀጥታ ወደ አዘጋጀውላችሁ የቀሩት ቪዲዮዎች እናመራለን። ቀሪዎችን ቪዲዮ እስከ መጨረሻ በማየት ፈታ ዘና እንዲሉ እንጋብዛለን። ቪዲዮውን ከወደዳችሁት ላይክ፣ ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ የዚህ ቻናል ቤተሰብ ይሁኑ። እንዲሁም አዳዲስ ተመልካቾች የሰብስክራይብ በተኗን ይጫኑ። መልካም ቆይታ። كسر الدنيا كسر العصاية نفسها كسرها. ايش تبغى غير ذاك كمان؟ لا اله تعال ما شاء الله تبارك الله. ذبحتنا البراقة.